ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። እንዴት ናችሁ? ሁሉ ሰላም፣ ቤተሰብ፣ ጤና፣ ሀገር ሰላም ነው። በያላችሁበት ሰላም እንደምትሆኑ ተስፋ አድርጋለሁ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ ወይ? እኔ አንዳንዴ የሚገርመኝ ነገር ማለት ነው ቢኖር በሰው ጭንቅላት ላይ የምትራመዱ ራስ ወዳዶች የሆናችሁ ቤተሰቦች ማለት ነው እና በሰው ጭንቅላት ላይ ባትረማመዱ ደስ ይለኛል የበለጠ ማለት ነው። ማንኛውም ሰው የራሱን ህይወት ነው የሚኖረው፣ ወይ ቤተሰቡን ወይም ደግሞ የጓደኛውን አይደለም። እግዚአብሔር የጻፈልን ነው ሁላችንም የምንኖረው። ህይወት በጣም ቀላል ናት፣ አጋብደን ከኖር እንደዛው ማለት ነው። እና ፕሊስ 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 እላችኋለሁ እኛ በሰው እንረማመዳለን ብላችሁ ራሳችሁን እንዳትጥሉ። ትናንትና በሞታችሁ ልጅ በዛም መማረም ትችላላችሁ። ገባችሁ? ወዳጅ እየመሰለ ሞት በጣም ቀላል ናት እና ኪታርጎባት ይሁን ወይን ከሱ ጋር ደስተኛ ላትሆን ትችላለች። ብዙ ነገር አለ። ግን እርግጥ እሱ ቤት አለ ሲባል ስለነበረ ማለት ነው የገደለውም እሱ ላይ ይችላል። በቃ የኛ ሰዎች ስንባል ምንድነው የሆነ ነገር ከሆነ በቃ ወይ እሱ ነው በቃ እንደዚህ ያደረጋት ወይ እሱ ነው የገደላት። መጀመሪያ ፈራጅ እግዚአብሔር አለ። እኛ ከመፍረዳችን በፊት ወይ ልጅቷ የራሷ ኬዝ ይኖራታል። ይሄንን ምርጫ ያሰበችበት ማለት ነው። ግን የዘላለማን አላሰበችም። የዚች የምድሯን ያሰበችው የዘላለም እሳት ውስጥ ነው። ራስን ማጥፋት ማለት በጣም ከባድ ነው፣ በእኛም ዘንድ ማለት ነው። እግዚአብሔር የማይወደውን ነገር ነው ያደረገችው። እግዚአብሔር እንግዲህ ነፍሷን በገነት ያኖር ነው የምንለው። ሁላችንም ለቤተሰቦቿ መጽናናት ይስጥ። ህይወት ትመራለች፣ አንዳንዴ በጣም ነው የምትከብደው እና ማንኛውም ሰው የሚመኘውን ነገር ነው። ሰይጣን በሉ በሉ ነው የሚለው። ራሳችንን ሰብስበን ወይም ደግሞ ጸሎት አድርገን ራሳችን ካልመለስ በጣም ከባድ ነው። ከአንዳንዴ አንድ ጊዜ ተስፋ የምትቆርጡበት ይኖራል። ገንዘብ ስላላችሁ ብቻ ደስተኛ አይደላችሁም፣ ወይም ደግሞ ሰው ጎናችሁ ካላችሁ ቤተሰብ ካለ ብቻ አይደለም ደስተኛ የምትሆኑ። የውስጣችሁ የሆነ ችግር ይኖራል። የራሷ የሆነ ችግር ይኖራታል እቺ ልጅ ማለት ነው። እና ያው ይህም አንዳንዴ ውስጣችን አውጥተን ለቤተሰብ ወይ ለጓደኛ የማናወራ ጉዳይ ይኖራል እና አንፍረድ ነው የምለው። እግዚአብሔር አምላክ ለሁላቸውም ለኢትዮጵያ ሕዝብም ያው እግዚአብሔር መጽናናቱን ይስጥ። አትፍረዱ፣ አይፈረድባቸዋል ወይ ይፈረድብናል። እናቷ እውነት ለመናገር በጣም ነው የምታሳዝነው። እናት እያለቻት ይሄን እንትን ማለቷ ይሄ መፈጸሟ በጣም ከባድ ነው። ብቻ ከባድ ነው። እኔ የምለው ለወንድ ልጅም ሆነ ብቻ እናንተ ራሳችሁ ስትኖሩ ነው ማንኛውም ሰው የሚፈልጋችሁ ማለት ነው። ስለዚህ ራሳችንን ትሄር እናድርግ፣ ራሳችንን ጠብቅ ነው የምለው። እግዚአብሔር አምላክ በያለንበት ሁላችንም ሰላም ያደርገን። ሰላም ሁኑ። ሼር፣ ሰብስክራይብ በማድረግ አበረታቱኝ ውድ ቤተሰቦቼ። ባይ፣ እወዳችኋለሁ።